ስለዚህ ሙስሊም በሚችለው አቅሙ ራሱን ሊታገላት ይገባል የአላህ እርዳታ ሲመጣ ምላሹ እስከሚመጣለት ድረስ በኸይር ስራ ላይ መቆየት አላህን ትክ ብሎ ሳይላቀቅ መለመን አለበት وكذلك دعاء ሲደረግ ንቁ በሆነ የሚናገረው ንግግር በሚያስተውልና ኢስቲድዓር በሚያደርግ ቀልብ መሆን አለበት ዝም ብሎ እንደ ግጥም የተገጠሙ ዱዓዎችን ሐፍዞ ብቻ በመላሱ ማለት ቀልቡ የሞተና የዘነጋ ከመሆኑ ጋር እንዲህ አይነቱ ዱዓ ተቀባይነት ያገኛል ነብያችን አለይሂ ሰላቱ ወሰለም በሐዲስ እንዳሉት ادعوا الله وانتم موقنون بالاجابه واعلموا ان الله لا يستجيب عن قلب غافل الله الله ان تسلموا እንደሚቀበላችሁ እርግጠኛ ሆናችሁ ለምኑ አይ አላህ ሁሉም ነገር በእጁ ነው የሰማይ የምድር ቁልፎች መጋዘኖች በአጠቃላይ በቁጥጥሩ ስር ናቸው የፈለገውን ይሰጣል የፈለገውን ይከለክላል አንድ ባሪያ ይሄንን እምነት በቀልቡ ይዞ በእውነተኝነት አላህን ከለመነ ልመናዬን ይመልስልኛል አያሳፍረኝም የሚል እርግጠኝነት በቀልቡ ሊኖር ይገባል ከዚያ ባለፈ ደግሞ አላህ ዝንጉና ክልተኛ ከሆነ ልብ እንደማይቀበል እወቀዋል ስለዚህ ሙስሊም ዱዓ ሲያደርግ መቼም የተቸገረ ሰው ነው የሚለምነው ችግረኛ ከመሆኑ ጋር ዝንጉ ከሆነ ሰው ምን ይባላል ጉዳይ ያለው ከመሆኑ ጋር ዝንጉ ከሆነ ምን ይባላል በል ያለብህን ችግር ፍላጎትን በደንብ ቀልብ ውስጥ በሚሰማህ መልኩ የምታቀርበው ንግግርህን ለሚሰማ ልመናህን ለሚቀበል ለጌታህ ለአላህ እንደሆነ አውቀህ ከለመንከው ያ ዱዓ ተቀባይነትን ያገኛል